ሰላም ሰላም፣ እንዴት ናችሁ? ሰላም ነው ወይ? ሁሉ ሰላም እንዴት ናችሁ? በመጀመሪያ ቤቱን ሰብስክራይብ አድርጋችሁ የደወል ምልክቷን ተጭናችሁ ተከታተሉኝ። ዛሬ እንግዲህ የምናወራው ስለ አንበሳ ነው። ስለ አንበሳ በጣም ብዙ የተነገሩ ታሪኮች አሉ። በጣም ብዙ ታሪኮች አሉ። ዛሬ እስኪ ስለሱ እናወራለን። አንበሳ ለምን የእንስሳቶች ንጉስ የሆነ ይመስላችኋል? እስኪ ለምንድን ነው የሚመስላችሁ? የኔ የምታውቋላችሁ? አብዛኞቻችሁ የኔ የምታውቁ አይመስለኝም። ዛሬ እስኪ ስለሱ የማታውቋቸው ነገሮችን እስኪ ዛሬ እነግራችኋለሁ። እስከዛ እናንተ ሰብስክራይብ እያደረጋችሁ ተከታተሉ። ሌላኛው ደግሞ በጣም የሚገርመው ነገር ድምፁ ነው። ከፍተኛ ሮሮ አለው። ከርቀት እስከ 8 ኪሎ ሜትር ድረስ ሊሰማ ይችላል እና ደግሞ እንደዛ በሚጮህበት ሰዓት፣ ሮር በሚያሰማበት ሰዓት እንግዲህ የቡድን አጋሮቹን ከጠላት ለመጠበቅ ለዛ ይጠቀምበታል እና ደግሞ ድምፁ ወደ ሌሊት አካባቢ በከፍተኛ ሁኔታ ይሰማል ማለት ነው። ሌሊት ላይ ሲጮህ እና ሰውን የማስደንገጥ ኃይል አለው። ከፍተኛ ፓወር አለው ማለት ነው። ከድምፁ የሚወጣ ጩኸት ሰውን እንግዲህ የማስደንገጥ ብቃት አለው ማለት ነው። እና ንፋስ ካለ ብቻ ነው ብዙም እንትን የማይለው ማለት ነው። እና ንፋስ ከሌለ በጣም የመሰማት ኃይል አለው። ደግሞ በጣም የሚገርመው ነገር እኔ አንበሳ የእውነት እኔ እንደዚህ ድምፁ በጣም ፓወር ያለው አይመስለኝም ነበር። የሆነ እንትን ሲል ሲጮህ ምናምን ሰምታችሁ እንደሆነ ማለት ይሆናል። በቃ የሆነ ትንሽዬ የሚጮህ ነው የሚመስለው። ግን ከብዙ ታሪኮች ብዙ እንትኖች ላይ እንግዲህ እንደተጠቀሰው ከሆነ በጣም ኃይል እንዳለውና እስከ 8 ኪሎ ሜትር ድረስ የመሰማት ኃይል እንዳለው ነው የተነገረው ማለት ነው። ሌላኛው ደግሞ የወንድ አንበሳው ጉሮሮ እያደገና እየጠነከረ ሲሄድ ጥቁር ሊሆን ይችላል። እያደገ በሄደ ቁጥር ማለት ነው። ይህን ወደ ጉልምስና መድረሱን ሊያሳይ ይችላል። እንግዲህ ጉርምስና ወደ መድረሱ ምልክት ሊሆን ይችላል ማለት ነው። ነገር ግን በጤናና በዘረመን ሊለያዩ ይችላሉ ማለት ነው። አንድ አይነት አይደሉም፣ የተለያዩ ናቸው። በጣም ብዙ አይነት ባህሪ ያላቸው አንበሶች አሉ እና የየእንትናቸው በቃ የተለያዩ ናቸው ማለት ነው። አንድ ናቸው ማለት አንችልም። ሌላኛው ደግሞ አንበሳ በቀን ውስጥ 20 ሰዓት ማረፍ ይችላሉ ማለት ነው። 20 ሰዓት ያርፋሉ። ይህን የሚያደርጉት ደግሞ ኃይላቸውን ለመሰብሰብና ለመቆጠብ ነው ማለት ነው። አዲስ ጉልበት ለማግኘት። ሌላው ደግሞ ለአደን በጣም ይጠቅማቸዋል ማለት ነው እና በጣም ጉልበት ያገኛሉ። ፓወር ይሰበስባሉ ማለት ነው። በብዛት ደግሞ የሚያድኑት ሴት አንበሶች ናቸው ማለት ነው። ሴት አንበሶቹ በጣም ኃይለኛ ናቸው። አደን ላይ በጣም ኃይለኛ ናቸው። በቃ እነሱ በቡድን እንግዲህ የማደን ብቃት አላቸው ማለት ነው። እንግዲህ ትልልቅ ቡድንን በመስራት ትልልቅ እንስሳቶችን ያድናሉ ማለት ነው። ለምሳሌ ቀጭኔ፣ ዜብራ ምናምን የመሳሰሉት ጎሽ የሚያድኗቸው እንደዚህ ቡድን በመፍጠር ነው ማለት ነው። ሌላኛው ደግሞ አንበሳ ሲዘል ነው ማለት ነው። በጣም ነው የሚዘለው እና በጣም ይዘላል። እስከ 10 ሜትር ድረስ የመዝለል ብቃት አለው ማለት ነው። በጣም ነው የሚዘለው። እንግዲህ ያው እኛ ይዘላል ሲባል ብዙ ጊዜ ያው ቶሎ በቃ ከፊታችን የሚመጣልን የሆነ አቦሸማኔ ፑማ ነው አይደል? ግን አንበሳ በጣም ይዘላል ማለት ነው። እንግዲህ ያው ስለ አንበሳ ታሪክ በጥቂቱም ቢሆን እንግዲህ ለእናንተ እንደዚህ እየነገርኳችሁ እገኛለሁ ማለት ነው እና ቤታችንም ቻናላችንም ሰብስክራይብ እያደረጋችሁ እናንተ በትዕግስት ተከታተሉ። በጥቂቱም ቢሆን ያው ለእናንተ የምናውቀውን እናሳውቃችኋለን ማለት ነው። ሌላኛው ደግሞ አንበሳ አዳኙን በሩቅ አይከታተልም። ቀርቦ አጭር ርቀት ላይ አዳኙን ዘሎ ይዘዋል ማለት ነው። በፍጥነት በመዝለል ነው የሚይዘው። በጣም ስለሚዘል ወዲያውኑ ፍፍን አድርጎ ይዘዋል ማለት ነው። እንግዲህ ያው አይታችሁት እንደሆነ የተለያዩ እንስሳቶችን ሲያድን እንደዛ ነው የሚያደርገው ማለት ነው። በተለይ አሁን ቀጭኔ የራሱ ዘሎ አንገቱ ላይ ነው የሚወጣበት፣ አንገቱን የሚይዘው ማለት ነው። ቪዲዮ ላይ ብዙ ቪዲዮዎች ላይ እንደተመለከታችሁት ከሆነ ማለት ነው። እንግዲህ ሌላኛው ደግሞ አንበሳ በፍጥነቱ ይታወቃል ማለት ነው። በሰዓት 80 ኪሎ ሜትር መሮጥ ይችላል። እንግዲህ በፍጥነቱ አንደኛ ሁለተኛ ላይ ባይሆንም 3ኛ ደረጃ ላይ ተቀምጧል ማለት ነው። አቦሸማኔ እና ሌሎችም እንስሳቶች አሉ። 2ኛ ላይ ሌላ እንስሳ ተቀምጧል። እሱ 3ኛ ደረጃ ላይ ተቀምጧል ማለት ነው። እንግዲህ በፍጥነት 80 ኪሎ ሜትር በሚሮጥበት ሰዓት አዳኙን በፍጥነት ለመያዝ ይረዳዋል ማለት ነው። በፍጥነት ቶሎ ብሎ ለመያዝ በቃ ይረዳዋል ማለት ነው። እንግዲህ አንበሳ አዳኙን ሲይዝ ኃይለኛ መንጋጋውን ተጠቅሞ በጥቂት ሰከንድ ውስጥ
እንግዲህ ተቆጣጥሮ ያስቀረዋል ማለት ነው። እንግዲህ ኃይለኛ የተባለበት ምክንያት እንግዲህ የዱር አራዊቶችን ንጉስ የተባለበት ምክንያት ይሄኛው አንዱ ነው ማለት ነው። ሌላኛው ደግሞ ስለ ምግብ አንበሳ እንግዲህ ስለሚመገበው ምግብ ማለት ነው። አንድ ጊዜ የሚመገበውን ምግብ 30 ኪሎ ግራም ይመዝናል። 30 ኪሎ ግራም ምግብ ነው የሚመገበው ማለት ነው። እንግዲህ አስቡት ለእኛ ቢሆን እኮ የ2 ሳምንት የ3 ሳምንት ምግባችን ነው የሚሆነው ማለት ነው። እሱ በአንድ ጊዜ ነው የሚመገበው እና 30 ኪሎ ግራም በአንድ ጊዜ የሚመገበው ከተሳካ አደን በኋላ ነው ማለት ነው። እና ሁልጊዜም ስለማያገኝ አንዴ በደንብ አድርጎ ይመገብና ለቀጣዩ አደን ኃይሉን ያዘጋጃል ማለት ነው። ሌላው ደግሞ የአንበሳ እይታ በሌሊት በጣም ጠንካራ ነው ማለት ነው። እና ከሰው በጣም ይበልጣል በጣም ጠንካራ ነው። በሌሊት ላይ በጣም የማየት ችሎታ አለው ማለት ነው። ይህን ደግሞ የሚያደርግበት ምክንያት አዳኙ በሌሊት የበለጠ የማግኘት ቻንስ ይኖረዋል ማለት ነው። እንግዲህ የአንበሳ አይኖች በሌሊት መብራት ሲመታቸው የሚያበሩ ይመስላሉ። ይህን በአይናቸው ውስጥ ያለው ልዩ ሽፋን ምክንያት ሲሆን ይህም በጨለማ ውስጥ በተሻለ እንዲያዩ ይረዳቸዋል ማለት ነው። እንግዲህ ወንድም እህቶቼ ስለ አንበሳ ታሪክ እንግዲህ በጥቂቱም ቢሆን ነግሬያችኋለሁኝ ማለት ነው። እንግዲህ ከተመቻችሁ ሀሳባችሁ ኮሜንት ላይ ገለጹልኝ። ያልተመቻችሁም ካላችሁ እንግዲህ ይህን አስተካክል የምትሉኝ ነገር ካለ አስተካክላለሁኝ እና ኮሜንት ላይ ሀሳባችሁን ገለጹልኝ፣ አበረታቱኝ እና ደግሞ ሰብስክራይብ አድርጉት ቤቱን። በሌላ ጊዜ ደግሞ በሌላ የእንስሳት ታሪክ ይዤላችሁ እመጣለሁኝ። ቻው